ለህብረተሰብ አገልግሎት የሚሰጥ ተቋም አንዱና ዋነኛው ዓላማ የሚሆነው ተገልጋዮች የተሻለ እርካታ እንዲኖራቸው ማድረግ ሲሆን የኢትዮጵያ መድኃኒት አቅራቢ አገልግሎት የሕክምና ግብዓት የሚያሰራጭባቸውን የጤና ተቋማት ለአገልግሎቱ ዙሪያ ያላቸውን ማንኛውም አስተያየት ተቀብሎ በጉዳዩ ላይ ለመስራት መንቀሳቀስ ከጀመረ ቆይቷል። በመሆኑም የአገልግሎቱ ማርኬቲንግና የደንበኞች እይታ ዳይሬክቶሬትና የጅማ ቅርንጫፍ በጋራ በመሆን የደንበኞች ቀንን በማክበር ከቅርንጫፉ የሕክምና ግብዓት የሚወስዱ የተመረጡ የጤና ተቋማትን አወያይቶ በ2018 ዓ.ም ያለባቸውን የብድር ክፍያ በጥሩ ሁኔታ እየከፈሉ ላሉ ተቋማት እውቅና ሰጥቷል። በፕሮግራሙ ላይ የተሳተፉ የጤና ተቋማት ኃላፊዎችን አነጋግረናል። አብራችሁን ቆዩ። ዋና ዓላማ የደንበኛ አገልግሎት ለማሻሻል ደንበኞች እኛ አገልግሎት እንዴት እየሰጠን እንዳለና ደንበኞቻችን ደግሞ እንዴት አገልግሎታችንን እየተቀበሉ እንዳለ ስታተሳችንን ለማወቅና ስራዎችን እንዴት እንደሰራንና እነሱም ደግሞ ሲገለገሉን የነበረው እንዴት እንደሆነ ለመወያየት አለ። ለዚህ እኛ የአንደኛ የመድኃኒት አቅርቦት ከዚህ በፊት ከነበረው በጣም በእጅጉ ተሻሽሏል። አንዱ ትልቁ ሀገራዊ ማሻሻያ ያደረግነው የአቅርቦት ሰንሰለቱ ላይ በ2017 ባጠናነው ጥናት አንዱ ፍላጎትን በትክክል አለመተንበይ ነው። ለዚህ የትንበያ ትክክለኛ ካልሆነ የሚመጣውን መድኃኒት ትክክለኛ አይደለም። ለዚህ የትንበያ አካባቢ ላይ የሚከሰተው ችግሮችን፣ ማነቆችን ለይተን እንደ ሀገር ጥናት ተደርጎበት ውል የተገባለት የአቅርቦት ሰንሰለት ተግብረናል ማለት ነው። ውል የተገባለት አቅርቦት ሰንሰለት ማለት ምንድነው? መድኃኒቶቹ ሲገርቡ በበጀት የተደገፉና ትንበያ ትክክለኛነታቸው የተረጋገጠና የመግባቢያ ሰነድ የተፈረመለት ወይ ደግሞ አግሪመንት ከተቋማቶች ጋር የተፈረመበት አቅርቦት ለማድረግ ተሻሽሏል። በዚህም ወደ 5400 የሚል ተቋማቶች እንደ ሀገሪቱ ከኛ ጋር የጋራ መግባባት ላይ ደርሰው አግሪመንት ፈጽመዋል። ይህም በመጠን ከጠቀስነው ሀገራዊ ወደ 24 ቢሊዮን የኢትዮጵያ ብር የሚሆን ትንበያቸው በበጀት ሰፖርት ተደርጎ ቀርቦልናል ማለት ነው። አንዱ ማሻሻያ የአቅርቦት አካባቢ ላይ ይሄ ነው። ሌላኛው ማሻሻያ ያደረግነው የደንበኛ አገልግሎት አካባቢ ላይ ማህበረሰባችን የመድኃኒት በፈዋሽነታቸው የተረጋገጠ በዋጋቸው ተመጣጣኝ የሆነ መሰረታዊ መድኃኒቶችን ለጤና ተቋማቶች በማቅረብ የማህበረሰባችን ደህንነት ከማረጋገጥ አኳያ አንዱ ያደረግነው የግል ሴክተሮችን የግል ተቋማቶችን ወደ ማገልገል ጋር የሚያያዝ ነው። ለምን ማህበረሰባችን መድኃኒት በተመጣጣኝ ዋጋ ማግኘት ከሆነ ከፐብሊክም ከፕራይቬትም ማግኘት አለበት። ለዚህ ለፐብሊክ ብቻ ወይም ለመንግስት ብቻ ሰጥቶ የሚተው አይደለም። ለዚህ የፕራይቬቶችም ወይ ደግሞ የግሎችም ኢንጌጅመንት ስለሚያስፈልግ የግል ተቋማቶችን የመድኃኒት ፋርማሲዎችን፣ ክሊኒኮችና ሆስፒታሎች የሚቋቋሙ ሆስፒታሎችን አብሮ ከመስራት አኳያ ሪፎርሞች አድርገን ለዚህ በዛም የማህበረሰብ መድኃኒት ተደራሽነቱን አሻሽለናል ማለት ነው። ሶስተኛ ላይ ያደረግነው የዲጂታላይዜሽን ነው። ለዚህ የአቅርቦት ሰንሰለት አካባቢ ላይና ዓለምም አሁን ጊዜውን የዋጀ አቅርቦት ሰንሰለት ማለት ዲጂታላይዝና አውቶሜትድ የሆነ ነው። አውቶሜሽኑ በሚቀጥለው ጊዜ የሚመጡት ናቸው። እኛ የተገበርነው ግን የአርፒ የሚባል ሳፕ ሃና 4 የሚባል ነው። እንደ ዓለም 5ኛ ደረጃ የዲጂታል ቴክኖሎጂ ግዙፍ ነው ማለት ነው። ለዚህ የብዙ ሀገሮችን ዳታ መያዝ ይችላል። ዳታችሁ በጣም ተአማኒነታቸው የተረጋገጡ እና ኦዲተብል እና ተጠያቂነት ትራንስፓረንሲ ሆነ ግልጸኝነት ያለው እዚህ ጋር ቁጭ ብለን ድሬዳዋ ቅርንጫፍ ላይ የሚደረገውን ድርጊቶች ማየት ይቻላል። ማን እንደነካ፣ መች ጊዜ እንደወጣ፣ መች ጊዜ እንደገባ ግብአቶች ከግዢ ጀምሮ ከግዢ ኢንዶርስመንት ጀምሮ ከጫረታ ጀምሮ መታየት ይችላል ማለት ዲጂታላይዝ አድርገን አገልግሎታችን እያዘመን የመጣን ነው ማለት ነው። እንግዲህ ከመጀመሪያው ከፍላጎት ትንበያ ጋር የሚያያዘውና አንዱ የመድኃኒትን ተቋማቶች መግዛት የሚችሉት በሶስት ነገሮች ነው። አንዱ በካሽ መክፈል ነው። ሁለተኛው በአድቫንስ ፔመንት ወይ ዳውን ፔመንት የምንለው አድቫንስ ፔመንት ነው። ሶስተኛው ላይ ክሬዲት ነው። ይሄ ህጋዊ መብታቸው ነው። አክቹአሊ ክሬዲት ማለት ተአማኒነት ያላቸው ተቋማቶችና ሪሌሽንሺፕሽ በጣም ጠንካራ ያለና ጠንካራ ፋይናንሻል ሲስተም ካለው ተቋም ጋር ነው ብድር አገልግሎት እየሰጠን ያለ ነው። የብድር አገልግሎት እንግዲህ ብድርን በጊዜ መክፈል ጋር የሚያያዘው አንዱ የሲዲኤስኤስ አግሪመንታችን ላይ ምን ይላል? ከ2 ወር በኋላ ክፍያ መጠየቅ ግዴታችን ነው። የኛ ግዴታ ነው። የፋይናንስ አስተዳደር መመሪያም የሚያዘው የሞፌድም እንደዛ ነው። ብድር ከተበደረ ጊዜ ጀምሮ በ2 ወሩ ክፍያ መጠየቅ አለበት። በ6 ወሩ ካልከፈለ ከተቋሙ አካውንት ይቀነሳል ማለት ነው። ለዚህ ይሄን እየተገበርን ያለ ነው። ለዚህ በ6 ወር ያለፈ የክሬዲት የለንም። አክቹአሊ ግን እንደ ሀገር ብዙ ቢሊዮኖች
ውጭ አሉ በተለያየ አጋጣሚ አሉና ክሬዲትን በጊዜ ማስከፈል ጊዜ አኳያ እንግዲህ እንደኛ ቅርንጫፍ 80%ዎቹን አክል መሰብሰብ ችለናል። የሚቀሩት 20%ዎቹ ናቸው። 20%ዎቹም ደግሞ የበጀት መዝጊያ አካባቢ ላይ እየሰበሰብን ነው። ከረንት ዳታ ይሄ ነው። ግን ሪሲቨብል ኮሌክሽኑ ሀገራዊ ንቅናቄ የሚፈልግ ወደፊትም በጣም በትልቁ መሰራት ያለበት ይሄን ካላሰራ ድርጅታችን የመድኃኒት መግዛት አቅሙ የሚፈትን ነው የሚሆነው። ለዚህ እንደ ቅርንጫፋችን ጥሩ ነገሮች ይዘናል። ለዚህ በጎግል ሽትና በሲስተምም ፎሎ እናደርጋቸዋለን። ማን መች ጊዜ እንደወሰደና መች ጊዜ ኖቲፋይ እንደሚደረግ አውቶሜቲክ ሲስተም ነው። ለነሱ ሜሴጅ ይልክላቸዋል። ካላንደር ሲስተም አለው። ካላንደር ሲስተሙ ጊዜው ሲያልቅ ይሄን ክፍያ ክፈሉ የሚለው ሜሴጅ የሚደርሳቸው ነው የሚሆነው። በዛ ፎሎ እያደረግን ነው ያለ ነው። ለደንበኞች የምናስተላልፈው መልእክት አንዱ ትንበያ ነው። ለዚህ እንግዲህ በባለፈው ዓመት ያጋጠመን ችግር ቅድም ጠቅሻቸዋለሁ እና ትንበያን ትክክለኛ መሆን ትንበያ ደግሞ ትክክለኛ ማለት ትንበያ በጊዜ ከቀረበ ነው። በጊዜ ከቀረበና በጊዜ ከቀረበ ማለት ደግሞ እዛ በሚያስተዳድረው ማኔጅመንት ቦዲ ተረጋግጦ ቬሪፋይ ተደርጎ ለኛ ቀርቦ ከዛ በኋላ ደግሞ ሰፕላይ ፕላኒንግ የምንለው ሰፕላይ ፕላኒንግ ማለት እንግዲህ በኳርተር የሚያስፈልገውን ፕሮዳክት ግብአቶችን ካላቸው ስቶክ ቀንሰው መች ጊዜ እንደሚያስፈልጋቸውና መች ጊዜ ግዢ እንደሚገዙ በትክክል ለይተው ለኛ ማቅረብ አለባቸው። ሁለተኛው ክሬዲቶቹን በጊዜው መክፈል አለባቸው። ሶስተኛ ለምጠቅሶ ከበጀት ጋር የተመጣጠነ ትንበያ እንዲኖር ነው። በጀት ጋር የተመጣጠነ ትንበያ ከሌለ የማህበረሰባችን የመድኃኒት አቅርቦት በትክክል ሊሻሻል አይችልም። ለዚህ ትንበያ ብቻ ሳይሆን ትንበያ በሳይንስ ፎርካስት ሴልደም ራይት ነው የምንለው። ሴልደም ራይት ማለት መቼም ትክክል ሊሆን አይችልም። በጣም በትንሽ ጊዜ ውስጥ ነው ትክክል ሊሆን የሚችለው በትንሽ ሬት ነው። ለዚህ አንደኛ በበጀት ሰፖርት መደረግ አለበት ነው። ለዚህ በበጀት ሰፖርት ያልተደረገው ደግሞ ከበጀቱ ጋር ያልተናበበ ትንበያ በኋላ ለአቅርቦትም ችግርና ዌስቴጅም ስለሚያጋብን ብክነት ስለሚያመጣ ከሱ ጋር አናበው ማድረግ አለበት። ሌላኛው ፊድባክ ነው። ከስተመሮቻችን እንግዲህ የቅሬታቸውን በዲጂታል ሲስተማችን ባስቀመጥነው ኪውአር ኮድ አለ። በዛ ኪውአር ኮድ መሰረት ያላቸውን ቅሬታ ለዋና መስሪያ ቤታችንም ለቅርንጫፋችንም በአካልም ቀርበው ማቅረብ ይችላሉ። ድርጅቱ የደንበኛ ነው። ለዚህ ደንበኞቻችን ድርጅቱ የአንድ የኛ ሰራተኛ አካል ሆነን ነው የምናየውና ከስተመር አብሶ ተሳታፊ እንዲሆኑ ነው በምናስተዳድርበት ሰዓት መልእክት የምናስተላልፈው። ያው እንግዲህ ዲጂታላይዝ መሆኑ ውስጥም ያለውን አሰራር እንደዚሁም ደግሞ ከኢፒኤስኤስ ጋር ያለን ግንኙነት የተቀላጠፈ እንዲሆን አድርጎልናል። ከዛም ውጭ ደግሞ ያው በቅርብ ርቀት ነው ያለነው፣ ግን ስቲል እዚህ ያለን ላይ መረጃዎች ቶሎ በመለዋወጥ ክፍተቶች ሲኖሩ ቶሎ በመምጣት ግዢ ማድረግ እየቻልን ያለነው። እስካሁን ያው እንደ ማንኛውም ሊሚቴሽኖች ይኖራሉ፣ ግን ስቲል የተቀላጠፉ ስራዎች እየተሰሩ ነው ያሉት ማለት ነው። እንግዲህ ቲቺንግ ሆስፒታል ስለሆነ እኛ ጋር ዲማንዱ በጣም ከፍ ያለ ነው። እንደዚሁም በሳውዝ ዌስት ኢትዮጵያ ላይ ያለ ቲቺንግ ሆስፒታል ነው። ስለዚህ በጣም ብዙ ደንበኞች አሉ ወይም ደግሞ ታካሚዎች አሉ። ከሱ አንጻር ያው በጣም ብዙ ኒድ አለ። በተቻለ መጠን ኮሚኒኬሽኑ ቀልጣፋ ስለሆኑ እዚህ ያሉ መድኃኒቶች ይመጣሉ። ይሄን ግን ስንል ያው ብዙ ክፍተቶችም አሉ እንደዛው ያው በአንድም ከአቅም ውስንነት አንጻር ከሆስፒታሉ፣ ሁለትም ደግሞ አንዳንድ ጊዜ ኢፒኤስኤስ ጋር ሊፈጠሩ የሚችሉ የተወሰኑ ስቶክ አውት የሚሆኑ መድኃኒቶች ሲኖሩ በዛ ምክንያት የሚፈጠሩ ክፍተቶች አሉ። ግን በተቻለ መጠን ግን ግንኙነቶቻቸው ጥሩ ስለሆነ እዚህ ያሉትን ግን ለማቅረብ ተችሏል ማለት ነው ባለን አቅም። በመጀመሪያ ኢፒኤስኤሶችን በጣም ላመሰግን እወዳለሁ። አንደኛ አቅራቢያ መከፈቱ ራሱ ብዙ እንግልቶችን እንዲቀንስልን ያደርጋል። ኮሚኒኬሽናቸውም ጥሩ ነው ከኛም ጋር እንደዚሁም ከፋርማሲ ሄዶች ጋር ያላቸው ግንኙነት በጣም ጥሩ ነው። ከዛም ውጭ ደግሞ በዛሬው ዕለት እንደዚህ አይነትን ቀን ስላዘጋጁልን እናመሰግናለን። እንደዚሁም ሪኮግኒሽን እየሰጡም ስለሆነ ጥሩ ደንበኞቻቸውን ሪኮግናይዝ እያደረጉ ስላለ ይሄ አብረውን የሚሰሩትን ፋርማሲ ሄዶቻችን በጣም ኢንካሬጅ የሚያደርግ ነው ብዬ አስባለሁ። አመሰግናለሁ። በእርግጥ የዛሬን ቀን ማክበራችን በእውነት እጅግ በጣም ደስ የሚል አጋጣሚ ነው ብለን እናምናለን። ምክንያቱም በአቅራቢዎችና በተገልጋዮች መካከል የሚኖሩትን የሀሳብ ልውውጦችን አይ ቲንክ በእንደዚህ አይነት መድረኮች ላይ በደንብ ማዳበር የሚቻልበት ሁኔታ መፍጠር ይችላል ብዬ ነው የማስበው። ስለዚህ በዛሬው ቀን አይ ቲንክ
ሁሉም ማለት ይቻላል አብዛኞቹ ተቋማቶች ከኢፒኤስኤስ ጅማ ሀብ ተጠቃሚ የሆኑ ተቋማቶች ተገኝተው ሀሳቦቻቸውን አካፍለዋል። ስለዚህ ባለፈው አመት በነበረን ጉዞ ላይ ምን ጥሩ ጎኖች ነበሩን፣ ወደፊት አጠናክረን መቀጠል የምንችላቸው፣ በመካከል ደግሞ ምን ተግዳሮቶች ገጥመውናል፣ እነዛን እያስተካከልን ወደሚቀጥለው አመት ደግሞ የተሻለ ነገር መፍጠር የምንችልበት የሚለውን ነገር ታሳቢ ያደረገ የውይይት መድረክ ነበረ። እጅግ በጣም ብዙ ሀሳቦች የተንሸራሸሩበት፣ ብዙ ገንቢ ሀሳቦች የተሰጡበት የውይይት መድረክ ነው። አይ ቲንክ የመጀመሪያውን በመሆኑ እዚህ ላይ በመሳተፋችን እኛም በጣም ደስተኞች ነን። እኛም ሀሳባችንን ገልጸን ከሌሎች ተቋማቶችንም ያለውን ሀሳብ ወስደን አይ ቲንክ በጋራ የተሻሉ ነገራቶችን እንድንሰራ ብዙ ስንቅ የሆነንና ብዙ ነገራቶችን ውይይቶችን ያዳበርንበት ሀሳቦችን ያንሸራሸርንበት የውይይት መድረክ ነበር። በእርግጥ የሲዲኤስ ሲስተም ከመጣ በኋላ አይ ቲንክ በጣም ብዙ ለውጦችን ማየት ችለናል ብዬ አምናለሁ። ምክንያቱም አንደኛ ተቋማቶችም ወደ ራሳችን ተመልሰን ለአመት ውስጥ ምን ያክል ግብአቶች ያስፈልጉናል የሚለውን ነገር አፕሮፕሪየትሊ ኳንቲፋይ እንድናደርግ ረድቶናል። ያው ከዚህ በፊት ሀፋዛርድሊ ስንሰራቸው የነበሩት ነገራቶችን መስተካከል ችሏል ብዬ አምናለሁ። ያው የባለፈው አመት እንግዲህ እንደ መጀመሪያም አመት እንደመሆኑ መጠን የተሻሉ ተግዳሮቶችን አሳልፈናል ብዬ አምናለሁ። ነገር ግን እውነት ለመናገር 2017 ላይ ከነበረን የመድኃኒት አቅርቦት አንጻር በጣም በተሻለ መልኩ መድኃኒቶችን ማቅረብ የቻልንበት አመት ነበር ብዬ አምናለሁ። ምክንያቱም እንግዲህ ላይን ፊል ሬቱም ኦርደር ፊል ሬቱም የተሻለ በሚባልበት አይነት ደረጃ ነው መጨመር የቻለውና ስለዚህ ይሄ በጣም ትልቅ ምርታ ነው ብዬ ነው የማስበው። ቢኮዝ አንድ አመት ሆኖ ከጀመር በአንድ አመት ይሄን ያክል ለውጥ ማምጣት ከቻል በደንብ ደግሞ እርስ በርስ ተሰናስለን ከሰራን ደግሞ አይ ቲንክ ከዚህ የተሻለ ብዙ ለውጦችን ማምጣት እንችላለን ብዬ አምናለሁ። ዋናውና ትልቁ ነገር ብዬ የማምነው አፕሮፕሪየት ኳንቲፊኬሽን ነው። ስለዚህ ለአመት ውስጥ የሚያስፈልገን አፕሮፕሪየት ኳንቲፊኬሽን ካለን በጀት አንጻር በደንብ አድርገን ሰርተናል። በጣም ረጅም ጊዜ ወስደን የሰራ ነውና ስለዚህ if you have appropriate planning ካለ ከዛ በኋላ ብዙ ነገራቶች አያስቸግሩም። በዛ ልክ ኤክስኪዩት ማድረግ የምንችላቸው ነገራቶች ይሆናሉ ብዬ ነው የማስበው። because እንደኛ ተቋም እንግዲህ በጣም ረጅም ጊዜያቶችን ረጅም ቀናቶችን ወስደን ነው ለአመቱ የሚያስፈልጉን ነገራቶች ኳንቲፋይ ስናደርግ የነበረውና ስለዚህ አፕሮፕሪየትሊ ኳንቲፋይ ማድረጋችን በእውነት ዛሬ ላይ በጣም ጠቅሞናል እውነት ለመናገር። ስለዚህ ያሉብንን ክፍያዎች በሙሉ መክፈል ችለናል። በዛው ትይዩ ደግሞ አትሊስት በተቻለ መጠን ያለውን መድኃኒት ለማህበረሰቡ ማቅረብ ችለናል ብለን እናምናለን። ስቲል ብዙ ጋፖች አሉ፣ ክፍተቶች አሉ፣ ብዙ መስራት የሚጠበቅብን ያ ዋናውና ትልቁ ኢሹ የበጀት ጉዳይ ነው። ስለዚህ ብዙ ከፍ ያለ በጀቶች ያስፈልጉታል እውነት ለመናገር የመድኃኒት አቅርቦት ስርዓቱ። ነገር ግን ባለን በጀት ልክ ለኛ በተሰጠን በጀት ልክ ግን አፕሮፕሪየትሊ ያንን በጀቱን በደንብ ዩቲላይዝ አድርገን አይ ቲንክ ምንም አይነት እዳ ሳይኖርብን ይሄንን አመት ከቨር ማድረግ የቻልንበት አመት ነውና ይሄ ለኛ ትልቅ እምርታ ነው። አይ ቲንክ ከዚህ ደግሞ ተምረን የሚቀጥለው አመት የበለጠ አሻሽለን የምንቀጥላቸው ነገሮች ደግሞ ይኖራሉ።